ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ ምሬልሻለሁ የሚል ታላቅ ቃል ኪዳን ሰጣት። ይሄ ቃል ኪዳን ሕያው መሆኑ በዚህ በምስራቀ ፀሐይ ቀበና መድኃኔዓለም ካቴድራል ተረጋግጧል። እኔ ለዚህ ምስክር ነኝ። ስርጉተ ሥላሴ የምትባል አንዲት እህት ነበረች። ከውስጥ ቀይ ሴት ከቤተ መቅደሱ እኔ ወዳለሁበት መጣች። ይሄም ቦታ ስለወደድኩት ታቦቴ ከመግባቱ አስቀድሞ ስዕሌን አስለሽ አስገቢ ብላኝ ሄደች ብላ ያንን ስዕል አስላ ማህበሯ ተመሰረተ። ደስ ይበላችሁ። ይሄ እዚህ የተፈጸመ ተአምር ነው እና ምንም መግጠም አልቻለም። ቁስሉ መድረቅ አልቻለም፣ ይፈሳል። ይሄ ሰው በቃ ተስፋ የለውም። ከጊዜ በኋላ ያው የሰው ልጅ ደሙ ፈሶ መጨረሻ መሞቱ አይቀርምና ብለው በጣም አዝነው ነበረ። ስዕሉ አካባቢ ያለውን አፈር ይዤ ሄጄ ሆዱን ቀባሁት። ጠዋት ስነሳ ሆዱ ገጥሞ አደረ። 20 ብር ይዘው መጥተው አስታውሳለሁ። መኑ ያድገነ ፍቅሮ ለክርስቶስ ሮሜ 8 ከክርስቶስ ፍቅር የሚለየን ማን ነው? ይህን የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ከክርስቶስ ፍቅር የሚለየን ማን ነው? ሕመም ነው አለ። ሕማም ነው አይደለም። ጭንቅ ነው አይደለም። ሰይፍ ነው አይደለም። ስደት ነው አይደለም። መከራ ነው አይደለም። ሁሉም ከክርስቶስ ፍቅር ሊለየው እንደማይችል እንደተናገረ በእውነት በዛሬው ዕለት የቅዱስ ጳውሎስ ትምህርት ፍሬ ያፈራባት ሰማዕቷ ቅድስት አርሴማ ስደትን አይታለች፣ ሰይፍን አይታለች፣ ረሃብን አይታለች፣ ሰንሰለትን አይታለች፣ ግርማ ነገሥትን አይታለች። በዚህ ሁሉ ነገር ግን ክርስቶስን ሳትክድ ሰማያዊ አክሊልን በ290 ዓመተ ምህረት ላይ ተቀብላለች። ክብር ይግባት እቺ ታላቅ ሰማዕት። የቅድስት አርሴማን ታሪክ ባጭሩ ነግራቸዋለሁ። ቅድስት አርሴማ አባቷ ቴዎድሮስ፣ እናቷ አትኖሲያና ይባላሉ። በሮም ግዛት የተወለደች ታላቅ ሰማዕት ናት። የብጽዓት ልጅ ናት። እናት አባቷ ልጅ ካገኘን ለቤተ እግዚአብሔር እንሰጣለን ብለው ብጽዓት ገብተው እግዚአብሔርም ተምኔታቸውን ፈጽሞላቸው ቅድስት አርሴማን ካገኙ በኋላ እመቤታችን በ3 ዓመቷ ሐና ኢያቄም ለቤተ መቅደስ እንደሰጡ በእመቤታችን በቅድስት ድንግል ማርያም ስም በተሰየመች ቤተ ክርስቲያን እንድታድግ ብለው በ3 ዓመቷ ለካህናት ሰጧት። እንግዲህ ቅድስት አርሴማም ሮም ባለው ቤተ ደናግል በምትኖርበት ሰዓት ቅዱሳት መጻሕፍትን ታነብ ነበረ። በተለይ የቅዱስ ጳውሎስ መልእክት ይማርካት ነበረ። ቅዱስ ጳውሎስ ምን ብለዋል? በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ ያላገባች ድንግል ሴት በስጋም በነፍስም እንድትቀደስ ዘወትር የጌታን ነገር ታስባለች። ያገባች ሴት ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች የሚለውን ታነብ ነበረ። እውነት ነው። ደናግል ሴቶች ሁልጊዜ እግዚአብሔርን ነገር ያስባሉ። ያገቡ ሰዎች ግን ባላቸውን እንዴት ደስ እንደሚያሰኙ የዓለምን ነገር ልባቸው ተከፍሎ ያስባሉና እኔስ ከዚህ በኋላ ሙሽራዬ ኢየሱስ ክርስቶስ ነው እንጂ ምድራዊ ወንድ አላገባም፣ ራሴን በድንግልና ለይቻለሁ ብላ ትኖር ነበረ። እንዲህ ያለች ሴት ናት። በእውነት ድንግል ማርያም የደናግል መመኪያ ትባላለች። የምን መመኪያ ንገሩኝ? የምን መመኪያ? የደናግል መመኪያ ትባላለች። ዛሬ ድንግልናን መጠበቅ ሞኝነት ሆኗል። በእውነት በቅዱሳን ዘንድ ግን የተወደደ ነው። ንጽሕናን፣ ቅድስናን እስከ ጋብቻ ድረስ ጠብቆ መኖር በእውነት የእግዚአብሔር ሕግ ነው። ከጋብቻ በኋላ ከትዳር አጋር ጋር ታማኝ ሆኖ መኖር፣ ይልቁኑ ደግሞ ራስን ለክርስቶስ ብቻ ሰጥቶ መኖር ደግሞ የበለጠ የተመረጠ ነው ብሎ ሐዋርያው ይናገራል። እና ሮም ትኖር ነበረ ከደናግል ጋር ራሷን ለይታ። በዘመኗ የነበረው ንጉሥ ከሃዲው ዲዮቅልጥያኖስ ነበረ። በጣም ጨካኝ ንጉሥ ነበረ። ዛሬ ክርስቲያኖች እኮ የደስታ ዘመን ላይ ነው ያለነው። የመከራ ዘመን አብቅቷል። ያን ዘመን ግን ክርስቲያን ሆኖ የተገኘ ሰም ይለቀለቅበትና በቁሙ እንደ ችቦ ይቃጠል ነበረ። ክርስቲያን ሆኖ የተገኘ ለአናብስት ይሰጥ ነበረ። ክርስቲያን ሆኖ የተገኘ በሰይፍ ይተረተር ነበረ። በመጋዝ ይሰነጣጠቅ ነበረ። ዲዮቅልጥያኖስ በቀን 1000 2000 እልፍ ሲልም 10,000 20,000 ክርስቲያኖች ያስጨፈጭፍ ነበረ በየቀኑ። በጣም አስከፊ ዘመን ስለነበረ
ክርስቲያኖች ዋሻ ውስጥ ነበረ ቅዳሴ የሚያስቀድሱት። እንደ ዛሬ ቤተ ክርስቲያን የለም። ዋሻ እየፈለፈሉ ካታኮምብ ይባላል፣ ግበበ ምድር ይባላል። እዛ ውስጥ ሆነው ስጋው ደግሞ ይቀበሉ ነበር እና ሮም በሚገኘው ቤተ ደናግል ትኖር ነበርና ቆንጆ ሚስት አምጡልኝ ብሎ ሰዓሊያንን አሰማራ። ስዕሏን አስለው አመጡለት። እችንማ ንግሥተ ንግሥታት አድርጌ አክብሬ ሾማታለሁ ትምጣልኝ ብሎ መልእክት ላከባት። ይህም በሰማሽ ጊዜ ቅድስት አርሴማ ምርር ብላ አዘነች። ክርስቶስ በወንጌል ሲያስተምር ከአንዱ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሽሹ እንዳለ 70 ደናግል አስከትላ በረሃውን አቋርጣ ድንግልናዋን እንዳያረክስባት ከክርስቶስ ፍቅር እንዳይለያት እኔ ሙሽራዬ ክርስቶስ ነው አለች። ሙሽራዬ ማን ነው? ዘቦቱ መራት መርአዊ ውእቱ፣ ሙሽሪት ምእመን ያሉት በስጋውና በደሙ የሚዋሃዳቸው ኢየሱስ ክርስቶስ ነው ብላ ሄዳ አርመን ገባች። አርመን ስትገባ በጣም መከራ ነበረ። ድርጣድስ የተባለ ክፉ ንጉሥ ነበረ። ክርስቲያኖችን ያሰቃያል፣ ክርስቲያኖችን በቁማቸው ያርዳል። ይህን ባየች ጊዜ እጅጉን አዘነች። በሰው ፊት የሚመሰክርልኝን በሰማዩ አባቴ ፊት እመሰክርለታለሁ ብሏልና እኔ ክርስቶስን የማመልክ ክርስቲያን ነኝ አለች። ክብር ይግባት። ጽኑ ሴት ናት በእውነት። እኔ ክርስቶስን የማመልክ ክርስቲያን ነኝ ባለች ጊዜ ወታደሮች ያዟት፣ እንዳይገሏት አሳዘነቻቸው። መልኳ እጅግ ውብ ነበረ በእውነት በውስጥም በውጭም ውበት የተሰጣት ነበረች እና እችንማ አንገላትም፣ ይልቁኑ ለንጉሳችን ለድርጣድስ ሚስት ሆና እቴጌ ንግሥት ተብላ በቤተ መንግሥት ትቀመጥ ብለው ምክር አቀረቡ። ንጉሱም ባያት ጊዜ ልቡ በፍቅሯ ተነካ። ማለትም በስጋዊ ፍቅር ማለት ነው። ባክሽ ሚስት የሆነሽ ይህን ክርስትናውን ትተሽ ለጣዖት ሰግደሽ ክርስቶስን ክደሽ ከኔ ጋር ንግሥት ሆነሽ በቤተ መንግሥት ከብረሽ ኑሪ ሲሏት በእውነት ሴቶቹ የሚመኙትን የድርጣድስን ቤተ መንግሥት ናቀችው። እኔ ቤቴ ኑሮዬ የት ነው አለች? በሰማይ ነው አለች። ሀገራችን የት ነው አለ ጳውሎስ? በሰማይ ነው አለች። ያን ጊዜ ሴቶችን ላከባት፣ ልቧን እንዲያዳክሙ ልቧን እንዲያለሰልሱ ላከባት። ቅድስት አርሴማ ግን ሴቶቹን ጭምር አስተምራ ወደ ክርስቶስ ማመን አመጣቻቸው። ክብር ይግባት እቺ ሰማዕት። ዛሬ ብዙ አርሴማዎች ቤተ ክርስቲያን ትፈልጋለች። ዛሬ ብዙ ክርስቶስ ሰምራዎች ቤተ ክርስቲያን ትፈልጋለች። ዛሬ ብዙ ወለተ ጴጥሮሶች ቤተ ክርስቲያን ትፈልጋለች። ዛሬ ብዙ የሉጣዎች ቤተ ክርስቲያን ትፈልጋለች። ዛሬ ብዙ አፎሚያዎች ቤተ ክርስቲያን ትፈልጋለች። አርሴማ ዛሬ የታለች? ወለተ ጴጥሮስ የታለች? ክርስቶስ ሰምራ የታለች? ሴቶች እየሰማችሁ ነው? ከእናንተ አርሴማን የሚመስል ማን ነው? የሉጣን የሚመስል ማን ነው? አፎምኒያም የሚመስል ማን ነው? በርባራን የሚመስል ማን ነው? ማርያም መግደላዊትን የሚመስል ማን ነው? እነሱም መምሰል ይገባቸዋል። እኔ ክርስቶስን እንደምመስል እናንተም እኔን መሰሉ አለ ሐዋርያው ቅዱስ ጳውሎስ። ያን ጊዜ ሴቶቹን አሳመነቻቸው። ንጉሡ ተበሳጨ። አይ ከዚህ በኋላ መከራ ማጸናባት ይሻላል በማለት ክርስቲያኖች ወደሚገደሉበት ይልቁኑ ደግሞ በአናብርት ወደሚቦጫጨቁበት አደባባይ ወሰዳት። ክርስቲያኖቹን አንበሶቹ ሲቦጫጭቋቸው ሴት ናት ትፈራለች ብሎ፣ እሷ ግን ተመለከተች። አናብስቱ ዘለሉ፣ አናምርቱ ዘለሉ። ክርስቲያኖቹ ላይ ሊወጡ ሲሉ በትዕምርተ መስቀል አማተበችባቸው። አናብስቱ በዳንኤል ፊት እንደሰገዱ በክርስቲያኖች ሰማዕታት ፊት አናብስቱ ሰግደዋል። ይህን ሁሉ ተአምር በእሷ እጅ ተደርገዋል። ንጉሡ ተበሳጨ። ከክርስቶስ ፍቅር ረሃብ እንዴት ያቆመኛል እንዳለ ጳውሎስ ትራብ ረሃብ ይገታታል ብሎ ወደ ወህኒ ጣላት። ረሃቡ ግን በእውነት አልፈተናትም። በረሃቧ መካከል ለኤልያስ ኅብስትን ይዞ የመጣው መልአክ መጥቶ እሷንም ሰማዕታቱንም መግቧል። በእውነት ይሄ እግዚአብሔር ድንቅ ተአምር ነው፣ ድንቅ ተአምር ነው። በመጨረሻም አንቺ በውድ ባትፈልጊ በግድ ለጣዖት ያሰግድሻለሁ ብሎ በሰንሰለት አስሮ ጣዖታት ወደ 70 የሚደርሱ ጣዖታት አሉ ወደሚመለኩበት አደባባይ ይዟት ሄደ። ያን ጊዜ በእውነት ብታማትብባቸው፣ ይሄ ትልቅ ኃይል ነው። ኦርቶዶክሳውያን እግዚአብሔር የሰጠን ኃይል እዚህ ጣታችን ውስጥ ነው። የሰማችሁኝ ነው። ጣት ብዙ ምስጢር አለው። ለምሳሌ እጄን ዘርግቻለሁ። ጣቴ ለምሳሌ ካህናት እግዚኦ መሐረነ ክርስቶስ ሲሉ በጣታችን ስንት ጊዜ እንቆጥራለን? 12 ጊዜ እንቆጥራለን። ለምንድን ነው? 12 ጊዜ እግዚኦ መሐረነ ክርስቶስ፣ 12 ጊዜ በእንተ ማርያም መሐረነ ክርስቶስ። በድምሩ ስንት ይሆናል? ስንት ይሆናል? ስንት ሰዓት አለ? 24 ሰዓት በድለናል ማለት ነው። ይቅር በለን ነው። ግን እግዚኦ መሐረነ ክርስቶስ ስንል በጣታችን የሥላሴ ስም ጣታችን ላይ አለ።
አብ ወልድ መንፈስ ቅዱስ። ስንት ነው? 12 ነው ፊደሉ። ስለዚህ ጣታችን ውስጥ ማን አለ? የሥላሴ ምልክት አለ። ይሄን ኃይል በጣታችን ላይ ያኖረ አብ ወልድ መንፈስ ቅዱስ ምስጋና ይግባው። ስናማትብ ሰይጣንን ምን እናደርገዋለን? ድል እንነሳዋለን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብላ ባማተበሽ ጊዜ ጣዖታቱ ዱቄት ሆነው ረገፉ። በእውነት የአሕዛብ አማልክት አጋንንት ናቸው። ከዚህ በኋላ ያደርገው አጣ፣ ተበሳጨ፣ ቤተ መንግሥት ድረስ አስወሰዳት። በመጨረሻም በወንድ ልማድ አስገድጄ ኃጢአት እፈጽማለሁ በማለት አንቆ በያዛት ጊዜ በዳዊት አድሮ ጎልያድን የጣለ እግዚአብሔር ኃይሉን አሳድሮባት ንጉሡን አንስታ መሬት ላይ ጣለችው። ኀፍረት ያዘው፣ በሰማዕትነት ትቆረጥ ብሎ አዘዘ። ገብገቦ ወደሚባል ወንዝ ወሰዷት። በእውነት እሷም ወገቧን ታጠቀች፣ ትዕምርተ መስቀል አደረገች፣ ወደ አምላኳ ወደ ክርስቶስ ልመናን አቀረበች። መጨረሻም የክብር ባለቤት ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ተገለጠላት። ደስ ይበላችሁ። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ ምሬልሻለሁ የሚል ታላቅ ቃል ኪዳን ሰጣት። ይሄ ቃል ኪዳን ሕያው መሆኑ በዚህ በምስራቀ ፀሐይ ቀበና መድኃኔ ዓለም ካቴድራል ተረጋግጧል። እኔ ለዚህ ምስክር ነኝ። ትዝ ይላችሁ እንደሆነ የቅድስት አርሴማ ታቦት የገባበት ምክንያት እንደምታውቁት ለመጀመሪያ ጊዜ ገሏን እንተረጉማለን፣ ጉባኤ እናደርጋለን ብለን ለምእመናን ነገርን። በጣም ብዙ ምእመናን መጡ። ትርጓሜውን ስንተረጉም ስዕልሽን አስሎ ለቤተ ክርስቲያን የሰጠ በላዩ ላይ ሽቱ የረጨበት ልዩ መዓዛን በገነት አሸተዋለሁ የሚለው ትርጓሜ ላይ እየተረጎምኩ ያለው ስርጉተ ሥላሴ የምትባል አንዲት እህት ነበረች። አሁን ጣሊያን ነው የምትኖረው። የቅድስት አርሴማ ወዳጅ፣ በራእይ የምትገለጥላት ደግ እህት ናት። አውደ ምሕረት ላይ ውሸት አይዋሽም። ይሄ ክርስቶስ አውደ ምሕረት ነው። ምንድነው ያለችው? ከምእመናን መካከል ቁጭ ብላ ትርጓሜውን ትሰማ ነበረ። ምንድነው ምስክርነት የሰጠችን? ስዕልሽን አስሎ ለቤተ ክርስቲያን የሰጠ የሚለው ቃል ኪዳን ሲተረጎም ከቤተ መቅደሱ፣ አሁን ይሄ አልነበረም ካቴድራል፣ እዛ ነበረ ትንሿ ቤተ ክርስቲያን፣ ከውስጥ ቀይ ሴት ከቤተ መቅደሱ እኔ ወዳለሁበት መጣች ነው ያለችው። ደስ ይበላችሁ። ይሄ እዚህ የተፈጸመ ነው። ይህም ቦታ ስለወደድኩት ታቦቴ ከመግባቱ አስቀድሞ ስዕሌን አስለሽ አስገቢ ብላኝ ሄደች ብላ በእውነት ያንን ስዕል አስላ ለመጀመሪያ ጊዜ ጥቅምት 26 መታ ማኅበሯ ተመሰረተ። ደስ ይበላችሁ። ይሄ እዚህ የተፈጸመ ተአምር ነው። በእውነት በዕለተ ንግሷም የተፈጸመው ተአምር በጣም ትልቅ ተአምር ነው። ራሳቸው ምስክርነት ሰጥተዋል። ከዛ በኋላ ቃል ኪዳኗ ተትረፍርፎልናል። ከዛም በኋላ በእውነት ቃል ኪዳንን ከሰጣት በኋላ አንገቷ በሰማዕትነት ተቆርጦ በ290 ዓመተ ምህረት ደሟ በክርስቶስ ስም ፈሰሰ። የዛሬ 1724 ዓመት ክብሯ ግን ለ1724 ዓመት ተነግሯል። ደስ ይበላቸው ኦርቶዶክሳውያን። ዓለም እስኪያልፍ ድረስ ይነገርላታል። የሰማዕቷ የቅድስት አርሴማ ረድኤቷ በረከቷ ይደረብን። በእውነት እዚህ ቦታ ትልቅ ተአምር አድርጋለች። አንድ ምስክርነትን እነግራቸዋለሁ። ገድሏን ጠዋት ተርጉመን አስታውሳለሁ። አንዲት እናት 20 ብር ይዘው መጡ። እያለቀሱ ነው የመጡት። ምንድነው እናታችን አልኳቸው። እዛኛው ቤተ መቅደስ ነው አስታውሳለሁ። ልጃቸው ሆዱ ተከፍቶ ተሰንጥቆ ተሰፋ። ነገር ግን ማፍሰስ ጀመረ። ከሰውነቱ ላይ ፈሳሽ ይወጣል እና ምንም መቅጠም አልቻለም። ቁስሉ መድረቅ አልቻለም፣ ይፈሳል። ይሄ ሰው በቃ ተስፋ የለውም። ከጊዜ በኋላ ያው የሰው ልጅ ደሙ ፈሶ መጨረሻ መሞቱ አይቀርምና ብለው በጣም አዝነው ነበረ። ስዕሉ አካባቢ ያለውን አፈር ይዤ ሄጄ ሆዱን ቀባሁት ነው ያሉት። እኛ እናት ሆዱን ቀባሁት። ጠዋት ስነሳ ሆዱ ገጥሞ አደረ። 20 ብር ይዘው መጥተው አስታውሳለሁ። ምን ያልተደረገ ተአምር አለና በእውነት በመላው ዓለም ክብሮ አለ። እኔ ባለፈው ሰሜን አሜሪካ ሲሄድ የሄድኩትም የቅድስት አርሴማ ትልቅ ቤተ ክርስቲያን ነበረ። በሁሉም ዓለም ትልቅ ገዳም በሰሜን አሜሪካ የመጀመሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቁ ገዳም የቅድስት አርሴማ ገዳም ነው። በጣም ሰፊ ነው። ጠበል አለ። ከመላው ስቴት ሄዶ ህዝቡ ሱባኤ የሚገባበት ነው። በደቡብ አፍሪካ ብትሄዱ ረስተንበርግ አለ። እዛ ተርጉሜ ገብታለች። ዱባይ ብፁዕ አባታችን አቡነ ዲሜጥሮስ ባሉበት ተርጉሜ አቦቷ ገብቷል። እዚህም ደግሞ በረከቷ ረድኤቷ በሁላችን ላይ አለ። ደስ ይበላችሁ ኦርቶዶክሳውያን፣ እንኳን አደረሳችሁ። በረከቷ ከሁላችን ጋር ይሁን።